የፈለገ ፓሽኑ ቢኖር የተሻለ እድል እጅ ላይ ቢኖር ከጥሩ ሰዎች ጋር ኔትወርክ ብትፈጥር ጥሩ ቤተሰብ ቢኖር ገንዘብ እጅ ላይ ቢኖር እጅግ የሚያበላ ቢዝነስ እጅ ላይ ቢኖርና ብትጀምር ዛሬ የተሻለ የስልጣን እርከን ላይ ብትቀመጥ እመነኝ የተግባር ሰው ካልሆንክ ሁሉም ነገሮች ቀስ በቀስ ከእጅህ እየወጡ አንድ ቀን ነበርኩ ከማለት ያልዘለለ ሰው ሆነ ጸጸት የሚያንገላታው አሳዛኝ ፍጡር መሆንህ የማይቀር እውነት ነው። በህይወትህ በምክር ብዙ ሰዎችን ከነበሩበት ምስቅልቅል ህይወት መክረህ እነርሱ ደግሞ ምክርህን ሰምተው ተቀይረው ሲያመሰግኑ ሰምተህ ወይም ምስጋናቸውን ተቀብለህ ታውቃለህ። ነገር ግን መካሪ ብቻ ሆነህ ራስ ላይ አንድ ተግባር ሳይኖር እያወቅ እጅ ላይ መድኃኒት እያለ ሳትጠቀምበት ለራስህ ግራ ገብቶህ አያውቅም? እመነኝ እስከ መጨረሻው ይህን ቪዲዮ ከተከታተልክ ህልምህን ኗሪ የሰላም ሰው ትሆናለህ። ድርጊት ወይም ተግባር በህልምና በእውነት መካከል ያለ ድልድይ ነው። ተግባር የሁሉም ስኬት ቁልፍ ነው። ያለ ተግባር በምንም ውጤት ስኬታማ ልትሆን አትችልም። ዛሬ ተናጋሪዎች በዝተው መሬት ላይ ስራው ሳይሰራ የውሸት ሪፖርት ያልተደረገ ተደረገ ማለት የተለመደ ሆኖ መጥቷል። በመንፈሳዊ ህይወት ጠዋትና ማታ ስለ ጽድቅ ይሰበካል። ነገር ግን ሰባኪው ራሱ በተግባር ስለሌለበት ስብከቱ ፍሬ አልባ ሰዎችን የማያድን መደማመጥ የሌለበት ውሃ ቅዳ ውሃ መልስ ከሆነ ሰንብቷል። አንተ ግን ሰዎች ጥሩ ግንኙነት እንዲኖራቸው ትመክራለህ። ራስህ ግን ጥሩ ግንኙነት የለህም። እንዲያነቡ ትመክራለህ። አንተ ግን በአመት እንኳን 2 መጽሐፍ ማንበብ አትችልም። በስራ በዚህ አመት ይህን አከናውናለሁ ትላለህ። ነገር ግን አመቱ ሲያልቅ የረባ ክንውን የለህም። ሰዎችን ስፖርት ስሩ፣ ጤናችሁን ጠብቁ፣ ውሃ ጠጡ፣ አመጋገባችሁን አስተካክሉ እያልክ ትሰብካለህ። ራስህ ግን ከሁሉም ባዶ ምስኪን መካሪ ሆነሃል። አያሳዝንም? በዚህ ቪዲዮ ግን አሁኑን ወደ ተግባር አስገባሃለሁ። ወዳጄ ራስህን የማታደርገውን አድርጉ ማለት ሰዎችን ተጨማሪ ገቢ እንዲኖራቸው መክረህ ከነሱ ብድር እንደመጠየቅ እንደማለት ነው። አያሳፍርም? አያሸማቅቅም? ጾሙ እያልክ አለመጾም እንዴት የህሊና እረፍት ሊሰጥ ይችላል? አሁን ግን በቃ ብዙ ከማውራት ይልቅ በስራ መገለጥ የተግባር ሰው መሆን ኩራት ነው። ተቆጣጣሪ ከመሆን በፊት ራስን ተቆጣጠር። ቆራጥ ሁን። ኳልኩሌትድ የሆነ ሪስክ ውሰድ። ለዓላማህ ተነስ። ካለህበት የምቾት ቀጠና ውጣ። ለትንሽ ቀን እረፍት አልባ ሁን። ደበቅ በል። በምትሰራው ስራ ሰዎች እስኪገረሙ የተግባር ሰው ሆነህ ስራ ራሱ ያውራ። ሰዎችን በቃላት ከምትሰብካቸው ይልቅ በተግባር ስታስተምራቸው ነጋቸው ያማረ የሰመረ ይሆናል። አስመሳይነትህን አቁም። ትንሿን እድሜህን የውሸት አትኖርባት። 1000 ማይል ጉዞ የሚጀምረው በአንድ እርምጃ ነው። ዛሬ የተግባር ሰው መሆን ጀምር። አፍህ ዝም ይበል። ስትጠይቅ እንዳላዋቂ ሁን። በምን ጊዜ የት እንደምትደርስ ከራስህ ጋር አውራ። ጀመርኩ፣ አቆምኩ፣ አያዋጣም፣ ከሰርኩ አትበል። በእቅድ ተመራ። ተግባርህ ይጩህ። በትንሽ ትንሹ እደግ። እድል እስኪመጣ ድረስ ቁጭ ብለህ አትጠብቅ። ይልቅ አንተ እድሎችን ፍጠራቸው። ከማን ጋር ግንኙነት እንደመሰረትክ አስተውል። የማይጠቅሙ ግንኙነቶችን ቁረጣቸው። የፍቅር ግንኙነትህን አድስ። መንፈሳዊ ህይወትህን መርምር። ገቢህን ገምግመው። ለሰዎች የምትደርስላቸው እንጂ የምታሳቅቅ አትሁን። ይህ ሁሉ የተግባር ሰው ስትሆን ይቀየራል። ኃላፊነት ውሰድ። ደካማ ጎኖችን በየቀኑ አሻሽላቸው። ለዓለም ጫና አትሁን። ዓለም ራሷ ያንተን አስተዋጽኦ ትፈልጋለች። ብዙ ርቀት ሄደህ ድጋሚ አትመለስ። አሁን መጀመር አለብህ። የተግባር ሰው ስትሆን እነዚህ 5 ወሳኝ ነገሮች ይኖርሃል። አንደኛ፣ ህልምህን ታሳካለህ። የምትፈልገውን ህይወት ለመኖርና ህልምህን ለማሳካት የተግባር ሰው ካልሆንክ ህልምህ ምኞት ብቻ ሆኖ ይቀራል። ሁለተኛ፣ በራስህ ትተማመናለህ። በስራ ስትገለጥ ሰዎች ላንተ ያላቸው ክብር ይጨምራል። የምታገኘው ገቢ የራስህ ስለሆነ ብትለብስበት ይሞቅሃል፣ ብታወራ ትደመጣለህ፣ ብትተኛ እንቅልፍ ይወስድሃል። ሁሉም በልበ ሙሉነት ታደርጋለህ። ሶስተኛ፣ እድሎች ወደ አንተ ይመጣሉ። ማን ጠንካራ ሰው ይጠላል? ሁሉም ካንተ ጋር ለመስራት ይፈራረማል። ውል መያዝ ይጀምራል። 4፣ እውቀትህ ይጨምራል፣ እድገትህ ይፈጥናል። የተግባር ሰው ስትሆን ብዙ እድሎች፣ ብዙ ሰዎች ጋር ትገናኛለህ። ነገሮችን ለመፍታት ታነባለህ። እውቀት ካላቸው ጋር ጥበብን ትሸምታለህ። ኑሮህ የወሬ ሳይሆን የሚጨበጥ እውነት ይሆንና ለአንተ ብቻ ሳይሆን ለነገ የሚሆን ሀሴት በቤት ታትረፈርፋለህ። 5ኛ፣ ለሰዎች መለወጥ ምክንያት ትሆናለህ። ትናንት በምክር የማትኖረውን ስትነግራቸው ያልተቀየሩት ሰዎች በአንተ ስኬትና መለወጥ ምክንያት ሰዎች ተነሳስተው የምር ህይወታቸው እንዲቀይሩ ምክንያት ትሆናለህ። ለሰዎች ከፍታ ምክንያት ከመሆን በላይ ምን ደስታ አለ? በዚህ ቪዲዮ ዛሬን የመጀመሪያ ቀን አድርጋችሁ ወደ እርምጃ የምትገቡበትን መሰረት እንዳገኛችሁ በመተማመን በሌላ ጠቃሚ ቪዲዮ እስክንገናኝ ድረስ ይህንን ቪዲዮ ላይክ አድርጉት፣ ቻናሉን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ሀሳባችሁን ኮሜንት ላይ አስቀምጡ። ቴንኪው። ቻው።